የሴትነት ወግ፣ ባለሙያነት፣ እርጋታና ውበት ለዘበናዊ ሴት። እውነተኛ ውበትና ክብር የሚገኘው ከገንዘብ ብዛት ሳይሆን ራስን ከማወቅና ካዳበርናቸው መልካም ልማዶች ነው። አንዲት ሴት በሄደችበት ሁሉ ሞገስ እንዲኖራት፣ የምትናገረው እንዲሰማና ክብሯ እንዲጠበቅ የሚረዱ 25 ወርቃማ ልማዶችን አካፍላችኋለሁ። አንደኛ፣ እርግት ያለ አረማመድ። ረጋ ብሎ መራመድ የጥንካሬና የራስ መተማመን ምልክት ነው። ሁሌ እንደቸኮለ ሰው ከመሯሯጥ ይልቅ በራስ መተማመን መንፈስ በዝግታ መራመድ የንግስትነት ያህል ሞገስ ይሰጣል። ሁለተኛ፣ የንግግር ለዛ። ድምፅን ዝቅ አድርጎ ቃላትን መርጦ መናገር ትልቅ ስልጣኔ ነው። በጩኸት ሳይሆን በእርጋታ የምትናገር ሴት ንግግሯ ሚዛን ይደፋል፣ ሰሚም አታጣም። ሶስተኛ፣ የሁልጊዜ ንጽህና። ውበት ውድ በሆኑ ነገሮች የሚገኝ ሳይሆን በየቀኑ በምናደርገው ጥንቃቄ የሚመጣ ነው። ጥፍርን መከታተል፣ ፀጉርን ማበጠር፣ ደስ የሚል ጠረንንና ንጹህ ልብስ መልበስ ለራስ የሚሰጥ ትልቅ ግምት ነው። አራተኛ፣ ጥራት ያለው ምርጫ። ብዙ ልብስ ከመደርደር ይልቅ ጥቂት ግን ጥራት ያላቸውን ልብሶች መምረጥ ይሻላል። በባህላችንም ቢሆን የፈትል ልብስ ወይም ጥራት ያለው ጨርቅ ለረጅም ጊዜ ውበትን ጠብቆ ያቆያል። አምስተኛ፣ ቀለል ያሉ ቀለማት። እንደ ነጭ፣ ክሬም፣ ጥቁርና ቡኒ ያሉ ቀለማት ዓይን አይጠግባቸውም። እነዚህ ቀለማት ለማንኛውም ቦታ የሚሆኑና ክብርን የሚገልጹ ናቸው። ስድስተኛ፣ ቀለል ያሉ ጌጣጌጦች። ሰውነትን በጌጣጌጥ ከማጨናነቅ ይልቅ ቀለል ያሉና ውበትን ጎልተው የሚያሳዩ ጥቂት ጌጦችን መጠቀም ብልህነት ነው። ሰባተኛ፣ የፀጉር አያያዝ። ፀጉር የሴትነት ዘውድ ነው። ውድ ባይሆንም እንኳ ሁልጊዜ ንጹህና የተጠቀለለ በስነ ስርዓት የተያዘ ፀጉር ሙሉነትን ይሰጣል። ስምንተኛ፣ ቀጥ ያለ አቋቋም። ትከሻን ዝቅ አድርጎ ቀጥ ብሎ መቆም የጀግንነትና የኩራት መግለጫ ነው። ንግስት መሆን የሚጀምረው አከርካሪን ቀጥ አድርጎ ከመቆም ነው። ዘጠነኛ፣ የፊት ገጽታን መቆጣጠር። በማንኛውም ሁኔታ ውስጥ ፊትን አለማስፈጠር ወይም ከመጠን በላይ አለመገረም የእርጋታ መገለጫ ነው። ረጋ ያለ ፊት የሰላም ምንጭ ነው። አስረኛ፣ የዓይን ግንኙነት። ሰዎችን ቀጥ ብሎ ዓይን ለዓይን ማየት በራስ መተማመንን ይገልጻል። ፍርሃት ወይም መሸማቀቅ ሳይሆን ክብርን የሚሰጥ እይታ ይኖርሽ። 11ኛ፣ ደስ የሚል መዓዛ። ሽቶን አጥለቅልቆ ከመቀባት ይልቅ ቀለል ያለና ንጽህናን የሚገልጽ መዓዛ መምረጥ ይመረጣል።